አሁን ወደ ዝቋላ በግፍ ወደ ተገደሉት አባቶቻችን እየወጣን ነው። በዚህ ቦታ ካረፉት አባቶች በበረሃ ከተገደሉት አሁን ትላንት ከተሰማው ሰኔ 15 ከተሰማው ዛሬ ሰኔ 16 ላይ የአንድ አባት አስክሬን እንደተገኘ እየተነገረ ነው። እንግዲህ አለውልሽ ሚላት ለቤተ ክርስቲያን ድምጽ የሚሆናት እንዲሁም ደግሞ የዛሬ ዓመት አካባቢ የተገደሉት አባቶች እንባችን ሳይታበስ መፍትሄ ሳናገኝ ድጋሚ አባቶቻችን ተገለውብናል። እንግዲህ አለውልሽ ሚላት አባት ያስፈልጋታል የሚጮህላት። ይህንን ድምጽ የምትሰሙ የሚመለከታችሁ አካል ለቤተ ክርስቲያናችን ለአባቶቻችን መፍትሄ እንድትሰጡንና እንድትደርሱልን ከሁሉ በላይ ደግሞ ሰማይና ምድር የፈጠረ እግዚአብሔር በግፍ ለተገደሉት አባቶቻችን ለኛም ለሀገርም ለሕዝብም ለሚጸልዩት ለተገደሉት ለነሱ ደም ብሎ መፍትሄ እንዲሰጠን እግዚአብሔር መልሱ እንዲሰጠን የሚመለከተው ደግሞ እንዲደርስ መልእክት ሼር ኮፒ ሊንክ ዱዊት አድርጉልኝ። እዛ ደግሞ ገዳሙ ከደረስን በኋላ ያለውን ነገር አሳውቃችኋለሁ። ይቆየን።